ቦርደርላይን ፐርሰናሊቲ ዲስኦርደር ደግሞ ያላቸው ሰዎች ደግሞ ምን አይነት ኢምፓት ነው ያላቸው? ሰላም ጤና ይስጥልኝ፣ እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። ዛሬ ይዤላችሁ ወደ መጣሁት ርዕሰ ጉዳይ በቀጥታ እንገባለን። ዛሬ የምናወራው ስለ ኢምፓት ይሆናል ማለት ነው። ስለዚህ ኢምፓት ምንድን ነው ከሚለው እንጀምራለን። ኢምፓት ማለት አንድን ሰው፣ አንድን ሁኔታ፣ አንድን አካባቢ ብቻ በአጠቃላይ ኤክስተርናል የሆኑ ነገሮችን ምን እየተሰማቸው እንደሆነ፣ ምን እያሰቡ እንዳለ፣ ምን አጋጥሟቸው ምን ፊል እያደረጉ እንዳሉ ወይም ደግሞ የነገሮችን በሙሉ ኢነርጂ ፊል የማድረግ እዛ ሰው ቦታ፣ እዛ ሁኔታ ውስጥ፣ እዛ ሰው ጫማ ላይ ሆኖ ያንን ሁኔታ ልክ እንደዛ ሰው ልክ እንደ ሁኔታው እዛ ውስጥ ሆኖ ፊል የማድረግ ኤክስተርናሊ ሳይሆን ዲፕ ኢንሳይድ አጥንታችሁ ውስጥ እስኪገባ ድረስ ያንን ሁኔታ፣ ያንን ሰው፣ ያንን የተፈጠረ አጠቃላይ ነገር በአጠቃላይ ያንን ሁኔታውን የመረዳት ፊል የማድረግ አጥንት ውስጥ እስኪገባ ድረስ እንዳልኳችሁ በጣም ፊል የማድረግ አይነት ስሜት መኖር ማለት ነው ኢምፓት ማለት። ስለዚህ አንድ ኢምፓት የሆነ ሰው የሆነ ሰው ሲቸገር ቢያይ ወይም ጎዳና ላይ አንድ በጣም ሽማግሌ የሆኑ በጣም በእድሜ ገፋ ያሉ አዛውንት ቢያይና እየበረዳቸው ዝናብ እየቀጠቀጣቸው እየተንቀጠቀጡ የተንዘፈዘፉ ቢያይ ወይ ሲያሳዝኑ ብሎ አያልፍም። ሁኔታው የሚያሳዝን እንደሆነ most of people ያውቃል። ሁሉ ሰው ብዙ ሰው ያውቃል አይደለ? በእድሜ ገፋ ያሉ ሰው ዝናብ እየቀጠቀጣቸው የሚለብሱት አጥተው የሚጠለሉበት አጥተው ሲንቀጠቀጡና ሲጨነቁ ማየት ለማንም ሰው የሚያሳዝን እንደሆነ መረዳት ቀላል ነው። አንድ ሰው እንደ ሰው ይህንን መረዳት አያቅተውም። ኢምፓት የሆነ ሰው ግን ምንድነው ፊል የሚያደርገው? እሱም ፊል ያደርገዋል፣ እሱም ይበርደዋል። ሲንቀጠቀጡ እሱም የሚያንቀጠቅጠው ስሜት ይሰማዋል። ከተሰማው በኋላ ደግሞ ምናምን ብሎ አልፏቸው አይሄድም። ኢምፓት የሆነ ሰው ያንን ስሜታቸውን ማከም፣ ላስተካክልላቸው ወይም ምን ልርዳቸው ብሎ ማድረግ የሚችለውን ነገር አድርጎ ያልፋል ማለት ነው። ሌላ ምሳሌ ልጨምርላችሁ። መንገድ ላይ የሄደ አንድ ኢምፓት የሆነ ሰው ምንም ነገር ሳይነግረው አላፊው ሰውዬ ምንም ነገር ሳይነግረው ምንም ነገር ሳይነጋገረው ሰላምታ ሳይለዋወጡ ግን ደግሞ ያ ሰው እየተሰማው ያለው ስሜት እርዳታ የመፈለግ ከሆነ ለምሳሌ ሰዎች እንዲረዱት እየፈለገ ከሆነ ያለው ያ ሰው ምንም ቃል መናገር ሳይጠበቅበት ኢነርጂውን ፊል ያደርጋል። የዛን ሰው እርዳታ መፈለግ ፊል አድርጎት ከልቡ ማለፍ አይችልም። የዛን ሰው ስሜት ሼር ያደርገዋል፣ ፊል ያደርገዋል፣ አጥንቱ ውስጥ ይገባል። ይሄ ሰው እርዳታ እንደፈለገ ፊል ያደርገዋል፣ አያልፈውም። ተጠግቶ ይጠይቀዋል። ማድረግ የሚችል ከሆነ ሊረዳው የሚችለው ነገር ከሆነ ይረዳዋል እንጂ አልፎት እንዲሁ አይሄድም። ሊረዳው እንኳን የማይችልበት አይነት ሁኔታ ከሆነ ሁኔታው እንቅልፍ እስኪነሳው ድረስ የራሱ ጉዳይ እንደሆነ እስኪሰማው ድረስ እንቅልፍ ነስቶት ሊሰነባበት ይችላል ማለት ነው። ኢምፓት ማለት ይሄ ነው። ኢምፓቲ ያለው ሰው መሆን somehow ከባድ ነገሮች አሉት። ለምሳሌ በጣም ብዙ ሰዎች የሚገኙበት አካባቢ ላይ ሆናችሁ የእያንዳንዱን ሰው ኢነርጂ ፊል ማድረግ የምትችሉ መሳብ የምትችሉ መሳብ ኢን ሴንስ እነሱ የሚሰማቸው ስሜት በሙላ ኢነርጂውን በሙላ ሪፔል የሚያደርግ ወይም የሚገፋ ወደ እናንተ እንዳይመጣ የሚያደርግ ስሜት የላችሁም። የተከፋውም ሰው ስሜት ይገባችኋል። መጥፎ ነገር እያሰበ ያለ ሰው ካለ እዛ ውስጥ ይገባችኋል። ደስተኛ የሆነውም ሰው ስሜት ይጋባባችኋልም ይገባችኋልም። ስለዚህ እነዚህን ሁሉ ስሜቶች አብዞርቭ የምታደርጉ የምትስቡ ወደ ራሳችሁ የምትወስዱ እና ኤክስፔሪየንስ አድርጋችሁስ ደግሞ በደንብ ተዋህዷችሁ ከእናንተ ጋር ደግሞ ስሜታችሁ ግልብጥብጥ ልውውጥ እንዲል የማድረግም አቅም አለው። ይሄ ኢምፓቲ የምንለው ነገር ማለት ነው ስጦታ ነው። አክቹአሊ አንድ ሰው ሲሆን እንደ ሰብአዊነት የሚሰጠው አንድ ስጦታ ነው። ይሄ የሌላቸው ሰዎች አሉ። በተለያየ ምክንያት አጣውትም ሊሆን ይችላል። በተለያየ ምክንያት ይሄንን ኢምፓቲያቸውን ወደ ዳርክ ኢምፓቲ ቀይረውትም ሊሆን ይችላል፣ አስበውበት ማለት ነው። ወይም ደግሞ አይታወቅም፣ በተለያዩ ብዙ ኤክስተርናል ሁኔታዎች ይሄንን ኢምፓቲያቸውን ለመጥፎ ነገር ይተጠቀሙት ሊሆን ይችላል። ኦር ናቹራሊ ኢምፓቲ የሌለው ሰውም ሊኖር ይችላል ይላሉ አንዳንድ ጥናቶች።
ዳነሳ ነው ወደ ተነሳንበት ጉዳይ ስንመለስ እዚህ ብዙ ሰዎች ያሉበት ሁኔታ ላይ ያለ ያ ኢምፓቲ የሆነ ሰው የሰዎችን ስሜት የሁኔታዎችን ኢነርጂ በቀላሉ ፊት አይቶ በቀላሉ ንግግርን ሰምቶ በቀላሉ ኢነርጂን በአጠቃላይ የቤቱን ኢነርጂ ፊል ማድረግ የሚችል ሰው ስለሆነ ያንን መቋቋም አይችልም። ፊል ያደርገዋል። የሆነ ላይክ ተንኮል ያሰበ ሰው ካለ ያ ሰው ኦሬዲ አውቆታል ገብቶታልና ኖርማል መሆን አይችልም። ፊል ስለሚያደርገው በደንብ አድርጎ ውስጡ ስለሚገባ ኖርማል መሆን አይችልም። ስለዚህ ሶሻል ጋዘሪንጎች ከባድ እንዲሆኑባቸው ያደርጋል። ሞር ኦፍ ኢንትሮቨርት የሆኑ ሰዎች ከራሳቸው ጋር ብቻ ጊዜ ማሳለፍ የሚፈልጉ ሰዎች እንዲሆኑ ያስገድዷቸዋል። ብዙ ጊዜ ኢምፓቲ የሆኑ ሰዎች ካልበሰሉ በነገሮች በጣም ካልተጎዱ ነገሮች ደጋግመው ካልኮረኮሟቸው ሁኔታዎች በተለያየ መንገድ ካላስተማሯቸው በስተቀር ምን አይነት ሰዎች የሚሆኑ መሰላችሁ? በጣም ሰዎችን የሚወዱ በጣም አፍቃሪዎች አንኮንዲሽናሊ ሰዎችን የሚወዱ ኬሪንግ ተንከባካቢ በጣም ሰዎችን የሚያምኑ ፒፕል ፕሊዘር የምንላቸው ሰዎችን ተለማምጠው ለምነው የሚይዙ ሰዎች ሰዎችን ማስቀየም የማይፈልጉ ሰዎች ነው የሚሆኑት መጀመሪያ አካባቢ። ከዛ ግን ይህንን ማስተር እያደረጉ የሚመጡ ከሆነ ኢምፓወርድ ኢምፓት የምንላቸው አይነት ሰዎች መሆን ከጀመሩ በኋላ ደግሞ ምን መሆን ይጀምራሉ? ባውንደሪያቸውን የሚያሰምሩ መስመሬ ይሄ ነው የሚሉ ሰዎችን መርዳት እንዳለባቸው ያውቃሉ። ሰዎችን ሳይረዱ እንዲሁ ቸለል ብለው ማለፍ የሚችሉ ሰዎች አይሆኑም። ግን ደግሞ ተታለው የሚያደርጉ ምናምን አይነት ሰዎች አይሆኑም። from the beginning ተታለው አያደርጉም። ነገሮችን በደንብ አድርገው ይገባቸዋል። ላይክ አንድ ሰው ፌክ እያደረገ ከሆነ የውሸቱን እያስመሰለ ከሆነ ያውቁታል። ፌክ እያደረገ ከሆነ አንድ ሰው እያስመሰለ ከሆነ የውሸት ከሆነ መውደዱን እያሳያቸው ያለው ኦሬዲ ያውቁታል። ምናልባት መኖር ስላለባቸው እንዳልገባቸው አስመስለው ይኖሩ ይሆናል። መጀመሪያ አካባቢ ግን እንዳልኳችሁ ነው። ዝም ብለው ወዳጆች ነው የሚሆኑት። የሰውን ስሜት ለመረዳት የሚሞክሩ ሰዎች ነው የሚሆኑት። ፖዚቲቭ ቲንከር ነው የሚሆኑት። እንደዚህ ከሆነ ሲባል አይ እንዲሆኑ ሊሆን ይችላል። ከዛ ሰው ጫማ ሆነው ነው ነገሮችን ማሰብ የሚፈልጉትና የሚያደርጉት ያንን ነው ማለት ነው። በጣም ደስ የሚል ነገር ነው ኢምፓት መሆን። ግን ባውንደሪ ያስፈልጋል። ለራሳችንም ማሰብ ይኖርብናል። እንዲህ አይነት ሰዎች ብዙ ጊዜ በጣም ለራሳቸው የማያስቡ ሰዎችን ብቻ የሚያስቀድሙ ነው የሚሆኑት እንዳልኳችሁና ኢምፓወርድ የሆናችሁ ኢምፓት መሆን አለባችሁ። ወይም ደግሞ ወደ ኢሞሽናል ኢንተለጀንስ ያደገ ኢምፓቲ ነው ሊኖራችሁ የሚገባው። ምክንያቱም ሰዎች ፉሊሽ ሊያደርጓችሁ፣ ሊያታልሏችሁ፣ ሊጎዷችሁ ያንን ኢምፓቲያችሁን ለመጠቀሚያ ሊያደርጉባችሁ ስለሚችሉ ከላይፋችሁ ወደ ኋላ እንድትቀሩ ሊያደርጋችሁ ስለሚችል ይሄ የዋህነት ይሄ ሰዎችን የመረዳትና ለመርዳትም የመፈለግ ፍላጎታችሁና ቦታችሁ የሆነ ያህል አፌክት ሊያደርጋችሁ ስለሚችል ይሄንን ዋይዝሊ ልትጠቀሙበት ይገባል። የት ቦታ ላይ ለምን ለራሴስ ማሰብ የለብኝም ወይ? ሰው እንዲህ ተሰምቶታል፣ ገብቶኛል፣ ተረድቼዋለሁ፣ ልረዳውም እፈልጋለሁ ግን ራሴን ሳልጎዳ ነገሮችን ሳላበላሽ ብላችሁ ወደ ራሳችሁም መመልከት የራሳችሁን ነገር ወደ ጎን አድርጋችሁ እንዲሁ ስትባክኑ መቅረት ሳይሆን ሌላኛውን ሰው ስሜት እሰየው ተረዱት፣ እርዱትም። ግን ደግሞ ሰዎችን በመረዳትና በመርዳት ውስጥ ሁኔታዎችን ኔጌቲቭ የሆኑ ሁኔታዎችን ፊል አድርጎ ወደ ውስጥ አብዞርቭ አድርጎ ኢነርጂያቸውን ድሬን አውት መሆን ድክም ከማለት ያዝላል። ኔጌቲቭ የሆኑ ነገሮችም ኦሬዲ ፊል ስለምታረጓቸው ሌሎች ሰዎች ኢግኖራንት ስላልሆነ ውስጣችሁ ፊል ስለሚያደርገው ስለሚያቀው በነገሮች በቀላሉ እንድትዝሉ ነው የሚያደርጋችሁ። ስለዚህ ለራሳችሁ ልታቁበት ይገባችኋል ማለት ነው። እችን ለመረዳት መቻላችሁ በጣም ደስ የሚል ነገር ነው። አፕሪሼት የሚደረግ ነገር ነው። ተፈጥሯዊም ነው። አንድ ሰው የሆነ ሰው ሰዋዊ የሆነ ባህሪ ያለው ለማለት ኢምፓት ሊኖረው ሰዎችን የመረዳት የሰዎችን ስሜት ምን እየተሰማቸው እንዳለ ምን ፊል እያደረጉ እንዳለ ፊል ማድረግ መቻሉ ሰብአዊነት ነው። at the same time ኢነርጂያችሁን በሚጨርስ መልኩ ራሳችሁን በሚያሳጣችሁ መልኩ ከሆነ ግን
አደጋ ነው ማለት ነው። ስለዚህ ዋይዝሊ በጣም በብልሃት ይሄንን ነገር ልትጠቀሙት፣ ይሄንን ተፈጥሯዊ ስጦታችሁን ልትጠቀሙት ይገባል ማለት ነው። ስለ ኢምፓቲ ይሄን ያህል ካወራን በመቀጠል የምናወራው ፐርሶናሊቲ ዲስኦርደሮች ስለሆኑት ስለ ሁለቱ ስፔሲፊካሊ ስለ ቦርደርላይን ፐርሶናሊቲ ዲስኦርደር እና ስለ ናርሲሲስቲክ ፐርሶናሊቲ ዲስኦርደር አንዱን እንመርጥና እዛ ላይ ዲስከስ የሚያደርግ ቪዲዮ ነው ይዤላችሁ የምመጣው። ምክንያቱም ጠቀስ አድርጌላችሁ ልለፍ። ስለ ቦርደርላይን ፐርሶናሊቲ ዲስኦርደር እንዲሁም ደግሞ ስለ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ከዚህ በኋላ የሚኖሩ ቪዲዮዎች ፎከስ የሚያደርጉት ከዚህ ቪዲዮ በኋላ ምክንያቱም ምንድነው ሁለቱም ኢምፓቲ ጋር የተያያዘ ይሰማቸው ስሜት ስላለ እነዛን ነገሮች ዲስከስ ማድረግ እንችላለን ማለት ነው። ኦሬዲ ስለ ኢምፓቲ አውርተናል። ስለዚህ ናርሲሲስቶች ምን አይነት ኢምፓቲ ነው ያላቸው፣ ቦርደርላይን ፐርሶናሊቲ ዲስኦርደር ደግሞ ያላቸው ሰዎች ደግሞ ምን አይነት ኢምፓቲ ነው ያላቸው የሚለውን ሁለቱንም ካታጎራይዝ አድርገን ስለ ሁለቱም በተለያዩ ቪዲዮዎች አክቹአሊ የምንመለከት ይሆናል ማለት ነው። እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁኝ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የምሰራቸው ቪዲዮዎች ደግሞ ቶሎ ቶሎ ሊደርሷችሁ የሪንግ ምልክቷን መጫናችሁን እንዳትረሱ። ላይክ፣ ኮሜንት፣ ሰብስክራይብ። አመሰግናለሁ። ደህና ሁኑ።